ኤልሳ ሀገር ሰላም ብሎ እያለፈ ሲሄድ ሴትዮዋ አለች። ቁም አለችው። አታልፋትም ዛሬ ጉዳይ ካንተ ጋር ሳይሆን አንተ ላይ ካለው አኖይንቲንግ ጋር ነው። በመጀመሪያ ምስክርነት አለኝ። የኔን ባል ታውቀዋለህ አታውቀውም አለችው። አውቀዋለሁ። በስራም በምንም ፐርፌክት ሰው ነበር። ያለ ነቀፋ የሚኖር ሰው ነው። ግን አንድ ችግር አለ። እኔና ልጆቼ በዕዳ ልንሞት ልንጠፋ ስለሆነ አልለቅህም አለችው። ዋ ቤትሽ ምን አለ አላት። ትንሽ ዘይት አለች፣ በቂ ነው። ሰብስቢ ማድጋው፣ ሰብስቢ እንስራው፣ ሰብስቢ በርሜሉን። እሺ ከዛ በኋላ ያንኑ ዘይት አንቺ ቤት ያለውን ዘይት ማፍሰስ ጀመሪ። ዱክ 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 ዱክ። ይቅርታ እኔ ቢዚ ነኝ፣ ሌላ ቀን ልጸልይልሽ። አትሰማም ሴትዮ። ኖ ኖ ኖ ኖ ኖ ኖ ኖ ኖ የኔ ነገር ታሪኬ በጠቅላላ የሚፈጸመው ችግሬ የሚፈታው አሁንና ዛሬ ነው አለችው። አንተ ከነ ችግሬ በኔ በር ላይ ልታልፍ ኢምፖሲብል። ቫዮለንስ ማለት ነው። እግዚአብሔር ኪንግደም ውስጥ ፎርስፉሊ ኖ የሚሉ ሰዎችን እግዚአብሔር ደስ ይበል። የመንፈሳዊ ዓለም እንደዛ ነው። በርጠለሚዎስ የሚባል ሰው ነበረ። አይነ ስውር ነው። የእውር ልብስ ለብሰዋል። በዛን ጊዜ ለማኝ ረግጠህ እንዳትሄድ ስፔሻል ልብስ ነው የሚለብሱት። ከዛ በኋላ ግርግር ሰማው። ካታ ሲሰማ ምንድን ነው አለ። የናዝሬቱ ኢየሱስ በዚህ እያለፈ ነው። ልብሱን አወለቀ ይላል። የዳዊት ልጅ ዘንበል አሉት። ሊሰማቸው ነው እንዴ ሰው? የዳዊት ልጅ ማረን። ሐዋርያት ራሳቸው ባይዘወይ የሰውየው ድምጽ እስኪረብሻቸው ጆሮ የሚበጥስ ድምጽ ነው። እርግጠኛ ዝም በል ቢሉት ኧረ ዞር በሏል። ዛሬ ነው ቀን ያለ ኢየሱስ ጌታ አምጡት አለ ጌታ ኢየሱስ። ይሄ አጫጫው ኖርማል አጫጫው አይደለም። ጊዜው እንደደረሰ የገባው ሰው ጨዋት ነው። ቫዮለንት የሆነ ነገር ሳይወስድ አልመለስም የሚል ሰው ድምጽ ነው። ኢየሱስ ቆመ ይላል እኮ አምጡልኝ አለ። ቁጭ በል ሲሉት የነበሩ ሰዎች፣ ዝም በል ሲሉት የነበሩ ሰዎች ኢየሱስ አምጡት ሲል አመጡት። ምን ፈለክ አለው። ማየት ያ ነው። የዚህ ሰውዬ አይን ሲከፈት መጀመሪያ ማየት የጀመረው ኢየሱስን በማየት የመጀመሪያ ያየው ኢየሱስ። አሜን።